ኤፍሬም በጣም በማስተዋል መራመድ አለብክ። ወንድምክን እንደማገዝ የወንድምህ ተቃራኒ ሆነክ የሱ ማዘን እንደዚህ በዚህ ልክ ለማየት መሮጥ እንደኔ አግባብ አይደለም። ብዙም ነግረሃለች መንገር ያለባትን እሺ ብለሃት ሄደ። ከዛ ደግሞ ተመልሰ ይሄን ነገር ከነሱ ጋር እያደረክ ነው። እየሄድክበት ያለበት መንገድ ምንም ትክክል አይደለም። ነገሮችን ቆም ብለህ አስብ። ወንድምህ እንጂ የእናት ልጅ እንጂ ባዳ አይደለም። በዚህ ልክ እኔ እንዴት እሱ ላይ ልከፋ እንደቻልክ አላውቅም። አንተ እኮ መስሎሃል በኤርሜል ላይ የተሳለክ መስሎሃል። እየተሳለክ ያለው በገዛ በወንድም በአብርሽ ነው። ቢገባ ችግር ካለብክ ደግሞ ተባብረው እንደተባለው ጸበል ይሰዱክ እንጂ እንደዚህ በዚህ ልክማ ወንድምክ ላይ ዝም ብለህ ከመሬት ተነስተክ እንደዚህ ታደርጋለህ ብዬ እኔ አላስብም። ሩታን ብትሆኚ ደግሞ ቆም ብለሽ አስቢ። ሴት ልጅ ነሽ አይደለ? ነገ እኮ እኛ ምን ይደርስብናል ምን እንሆናለን የሚለውን ነገር ቆም ብለን ማሰብ መቻል አለብን እንጂ አሁን እሷ ጠፋች እሱ ላይ ስላፈጃችሁ እሱ ላይ ስለቀለዳችሁ ምንም የሚመጣ ነገር የለም። ስለዚህ ነገሮችን ቆም ብሎ ማሰብ ለራስ ነው። ቆም ብለሽ አስቢ። ቢያንስ የልጅሽ አባስ ነው። ይሄንን በማሰብ ነገሮችን ቢያንስ ምንም ባታደርጊለት በቃ ታዩ ለራሱ ነገሮችን በራሱ መንገድ ሄዶ እንዲያስተካክል ታዩ ልጁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? አለሁ ደህና ነኝ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። ዛሬም እንግዲህ ተመልሼ መጥቻለሁኝ። ተመልሼ ስመጣ በጣም ተናድጄና በጣም ከፍቶኝ በጣም የሆነ በቃ እንጃ እንዴት ልበል የሆነ ከቃላት በላይ የሆነ ንዴት ነው ያለው ውስጤ። እንዲህ ነው ብዬ መናገር የማልችለው ማለት ነውና ማለት በእነሱ ዙሪያ በሩታ በኤፍሬም እንደገና ደግሞ ዳኒ ተብዬው ያለው በእነሱ ዙሪያ ያለው ነገር በጣም እያናደደኝ ነው በጣም ማለት ነውና በዛ ጉዳይ አንድ ነገር ልበል ብዬ ነው የመጣሁት። እንዳያችሁት ቤተሰብ ትላንትና ቪዲዮዎችን አይታችኋል ብዬ አስባለሁኝ። ብዙ ረጅም ሰዓት ኤፍሬምን እንደዛ መክራው ያን ሁሉ ነገር ብላው ማለት እሷን እሺ ብሎ እንደገና ሂዶ በተዘዋዋሪ እዛ ጋር ያደረገው ነገር ምንም ደስ የሚል ነገር አይደለም። በዛ በጣም ተበሳጭቻለሁ ማለት ነውና የሰው ልጅ እንዴት ነው ቆይሽ ከመንገር ከመዝከር ውጪ ምን ሊደረግ ይችላል? ምን ሊደረግ አይችልም። ይሄ ነገር ደግሞ እሱ አልገባውም። አንተ ሕፃን ልጅ አይደለም አይደለ? ከማንም ከምንም በላይ ቤተሰብ ይቀድማል። ቤተሰብን ነው ማስቀደም ያለብን። እዚህ ጋር ምንም ነገር ሊፈጠር ይችላል። ምንም ነገር ሊሆን ይችላል። ዛሬ ያጀቡህ እኮ ነገ አይኖርም። የሆነ ነገር ብትሆን እዚህ ጋር አንድና አንድ ሊኖር የሚችለው አንድና አንድ ቤተሰብና ቤተሰብ ብቻ ነው። ያ ነገር እንዴት ሳይገባህ ቀረ? እንዴት እንደዚህ አይነት ነገር ታደርጋለህ? በእውነት በጣም የምታናድር ሰው ነህ። በጣም ማለት ነው። እንደዚህ ማድረግ አልነበረብህም። እሺ ከዚህ በኋላ ምንም ነገር አላደርግም ብለህ ብዙዬን እዛ ጋር በሀሳቧ ተስማምተን እንደምስማማ ሰው ሆነ ሄድክ። እንደገና ዞረ ተዟዙረ እንደዚህ ማድረግ ትክክል ነው? ምን ብታስነካህ ነው አንተ? የሆነ ነገርማ ብትሆን ነው እንዴ? ብዙ እውነቷን ነው ላጸልይልህ አለች እንዴ? እንደዚህ ማድረግ ትክክል አይደለም። ምንድነው እያደረክ ያለው? አንተ እኮ መስሎሃል በኤርሜል ላይ የተሳለክ መስሎሃል። እየተሳለክ ያለው በገዛ በወንድም በአብርሽ ነው። ቢገባ እሱም እኮ መንገዱን መሄድ አቅቶት አይደለም። ህግ አለ፣ መሄድ ይችላል። የሚጠረጥረውን ሰው እንትን ማለት ይችላል። ሲቀጥል ደግሞ ሜሪ በጣም ብዙ ነገር ብለዋለች። ብዙ ነገር እንትን እያላችሁ እንደነበረ ለሶስቱ ናችሁ ስደሉቱ እንደነበረ ቁጭ ብላችሁ ነግረዋለች። አንተ በዚህ ልክ እሱ ላይ ሊቀየር የቻለበት ልትቀየር የቻልክበት ምክንያት ምንድነው? ምንድነው ችግርክ እንዴ? እንደዛ ብሎ ከመንገር ውጪ ብዙስ ምን ትበልክ? ምን ታድርግ? ለምንድነው እንደዚህ የምታደርገው? ለምን ስርዓት አይኖርክም? የወንድም ጭንቀት ምንም አይመስልህም እንዴ? እነሱ ምንም አይጠቅሙህም። የሚጠቅሙህ ነገር የለም። አንተ ችግር ውስጥ ከመክተት ውጪ ምንም ያደርጉልህ ነገር የለም። ደግሞ ሲቀጥል በልጅቷ ፎቶ እንደዛ ማናችሁስ ብትሆኑ የምትሳለቁት ምንድነው እንዴ? ይህች ልጅ ያለችበት ሁኔታ አልታወቀም። እንደዚህ መሳቅ ምናምን ነገር እንደ ሰውኛ የምትወሩታስ ብትሆኑ እንደ ሰውኛ እኮ ሰው ብትሆኝ እኮ በቃ እንደዚህ ወተሽ እኮ በመዝፈንና ፎቶዋን በማርገብገብ እኮ አይደለም። አይዞ በቃ ትገኛለች። የምር እናንተ እጃችሁ ከሌለበት ምንም ካላደረጋችሁ አትችልሽ። እጃችሁን እያውለበለባችሁ የልጅቷን ፎቶ እንደንት ይሄ ትክክል አይደለም። እውነት የወረደ አስተሳሰብ ነው። ይሄ የወረደ ነገር ነው። እንደዚህ አይደረግም።
ምን ሆናችሁ ነው እናንተ? እንደ ትልቅ ሰው ቆም ብላችሁ አታስቡም እንዴ? ሰው ችግራችን ነው ብላችሁ አታስቡም? ዝም ብላችሁ በሰው ፎቶ በሰው ነገር መቀለድ እንዴ? ቤተሰቦች ምን ይላሉ? ዛጋ እኮ እናንተ የራሳችሁን ስሜት ብቻ አይደለም ማራመድ ያለባችሁ። በዙሪያችሁ ብዙ ሰዎች አሉ። አንቺስ ብትሆኚ ሩታም የልጅሽ አባት ነው። እንደዚህ ሲጨነቅ እንደዚህ ሲሆን እንደዚህ መሆንሽ ምን አስፈልጋል? አያስፈልግም እኮ። በእርግጥ እሱ በጭንቀቱ ሰዓት መጥቶ ቤት እዚህ ያለሽ ሲሉት መጥቶ አይቶ ብዙ ነገር ፈጥሮ ሊሆን ይችላል። ግን ይሄ ሰው የተጨነቀ ሰው ነው። ማንም የሆነ ነገር ቢለው በአሁኑ ሰዓት ከማድረግ ወደ ኋላ አይልም። ለምን? ስለጨነቀው ያለበት ችግር ከፍተኛ ስለሆነ ማለት ነው። በጣም አጣብቂኝ ስለሆነ፣ በጣም ስለተጨነቀ፣ በጣም ስለከፋው የለመዱትን እንኳን ይሄ ሁሉ ጊዜ አብሮ ያሳለፉትን እንኳን በፍቅር አይደለም የለመዱትን ሰው ማጣት በራሱ ማለት ነው በጣም ትልቅ ተጽዕኖ አለ። ሩታ ቤት አይደለም የማያውቀው ሰው ቤት አለሽ ቢባል ይሄ ልጅ ይሄዳል። በቃ ጨንቆት ነው። ምን ያድርግ እንዴ? ምን ጥፋት አለበት? ምን አደረገ? ምንም አላደረገም እኮ። እንደዚህ የምታፈዩበት እንደዚህ የምትሆኑበት እንዴ? እሱ እኮ እንደተማረ ሰው ቆም ብሎ ነገሮችን እያሰበ ነው እንጂ መሄድ ያሉበትን እርምጃዎች አጥቶ አይደለም። ግን እንደዚህ አይደረግም። ይሄ እውነት በጣም እኔ እንጃ፣ እኔ አላውቅም። በጣም ከባድ ነገር ነው። እንደዚህ ማድረጋችሁ ምንም ትክክል አይደለም እንዴ? ዳኒም ብትሆን በቃ ጓደኛ ነው አይደለ? ምን ችግር አለው ብታግዙት? ወንድምህ ነው፣ አንቺም የልጅሽ አባት ነው። ምን አለበት? ካለበት ችግር እሱን እንደማውጣት ጭራሽ እሱ ላይ መሳለቅና የልጅቷን ፎቶ እንደዚህ ኧረ አግባብ አይደለም። ቆም ብላችሁ እንደ ትልቅ ሰው አስቡ። ምን እያደረጋችሁ ነው? ምን እየተካሄደ ነው ያለው? ነገሮችን እኮ አንዳንዴ በማስተዋል ማድረግ የመሰለ ነገር የለም። በማስተዋል አድርጉ። እንደ ትልቅ ሰው እንደበሰለ ሰው አስቡ። እናንተ እሱ እንደዚህ ተጨንቆ እንደዚህ አይነቱ ጥንቅጥ ውስጥ ሆኖ እናንተ የምትቀልዱበት ከሆነ ይሄ እንደኔ ጥሩ አይደለም። አንቺ ልክ እንደ እናት እንደ ልጅሽ አባት አስቢ። አንተ ደግሞ ወንድምክ ነው፣ እንደ ወንድም አስብ። አንተም ጓደኛ ነው፣ ጓደኝነትም ትልቅ እንትን አለው። እናንተ አሁን በዚህ እግዚአብሔር ያውቃል። ልጅቷን ሰላም ያድርጋት መድኃኒዓለም፣ ክፉ ነገር አይንካት። ምንም የተባለም የተያዘም ነገር የለም እስካሁን ድረስ ያለችበት አልታወቀም። ግን ያ ቢሆንም ያ እንዳለ ሆኖ ግን እናንተ የምትሰሩት ስራ ሁላችሁም ደግሞ ቪዲዮ የምትሰሩ ሰዎች ማለት ነው ትክክል አይደላችሁ። ማንም ላይ መሳለቅ አይችልም። በቃ ማንም ላይ መሳለቅ አይችልም። ይቺ ልጅ እኮ ይዘገያል እንጂ የት እንዳለች መታወቁ አይቀርም። እየሞከረም ነው ያለው። መሄድ ያሉበትን ማድረግ ያሉበትን ነገሮች በሙሉ እያደረገ ነው ያለው አብርሽ ማለት ነው። ግን ይቺ ልጅ ስትመጣ ግን ማለት ነው ትዝብት ነው የምታተርፉት። ምንም ሌላ የተረፈ ምንም ነገር ልታተርፉ አትችሉ። ሌሎቻችሁ እንኳን እሺ ይሁን፣ እኔ ድሮም እንትን ይጋላችሁ ነው። ግን ኤፍሬም በጣም በማስተዋል መራመድ አለብክ። ወንድምክን እንደማገዝ የወንድም ተቃራኒ ሆነክ የሱ ማዘን እንደዚህ በዚህ ልክ ለማየት መሮጥ እንደኔ አግባብ አይደለም። ሙዚየም ነግረሃለች መንገር ያለባትን እሺ ብለሃት ሄደ። ከዛ ደግሞ ተመልሰ ይሄን ነገር ከነሱ ጋር እያደረክ ነው። እየሄድክበት ያለበት መንገድ ምንም ትክክል አይደለም። ነገሮችን ቆም ብለህ አስብ። ወንድምህ እንጂ የእናት ልጅ እንጂ ባዳ አይደለም። በዚህ ልክ እኔ እንዴት እሱ ላይ ልከፋ እንደቻልክ አላውቅም። ይሄ አግባብም አይደለም። እየተጓዝክበት ያለበት መንገድም ትክክል አይደለም። ምንም ትክክል አይደለም። በአጠቃላይ በቃ ምንም ማለት ነው። ነገሮችን ለምን ቆም ብሎ ማሰብ እንደተሳነህ አላውቅም። ምንም አላደረገም፣ ምንም አልደረሰብህም፣ ምንም የሰራው ስራ የለም። በዚህ ልክ ወንድም ላይ ልትቀየር የቻልክበት የሆነ ነገር ቢኖር ነው እንጂ ይሄ ያንተ ባህሪ ያንተ ስብዕና ነው ብዬ አላስብም። ደግሞም አይደለም በቃ። ስለዚህ ነገሮችን መጓዝ ትክክለኛ መንገድ ነው ብለህ ባሰብከው መንገድ መጓዝ ነው እንጂ እንደዚህ በዚህ ልክ ወንድምህ ላይ መቀለድ ማፌዥ ምናምን ኧረ አግባብ አይደለም። ተው እንጂ። እንደዚህ ስታደርግ እኮ አንተ እሱን ብቻ አይደለም በዙሪያው እኮ ብዙ ሰዎችን እያስከፋህ ነው ያለው። እህትህን፣ ወንድምህን፣ ቤተሰቦችን እያስከፋህ ነው ያለው። አልታወቀህም? እኔ እኮ ህፃን ልጅ አይደለሁም፣ ለራሴ ማሰብ እችላለሁ አድርጌያለሁ ብለሃል። ካደግ እንደ ትልቅ ሰው አስብ።
አይ ስትል ችግር ካለብክ ደግሞ ተባብረው እንደተባለው ጸበል ይሰዱክ እንጂ እንደዚህ በዚህ ልክማ ወንድምክ ላይ ዝም ብለህ ከመሬት ተነስተክ እንደዚህ ታደርጋለህ ብዬ እኔ አላስብም። ሩታን ብትሆኚ ደግሞ ቆም ብለሽ አስቢ። ሴት ልጅ ነሽ አይደለ? ነገ እኮ እኛ ምን ይደርስብናል፣ ምን እንሆናለን የሚለውን ነገር ቆም ብለን ማሰብ መቻል አለብን እንጂ አሁን እሷ ጠፋች፣ እሱ ላይ ስላፈጃችሁ፣ እሱ ላይ ስለቀለዳችሁ ምንም የሚመጣ ነገር የለም። ስለዚህ ነገሮችን ቆም ብሎ ማሰብ ለራስ ነው። ቆም ብለሽ አስቢ። ቢያንስ የልጅሽ አባት ነው። ይህንን በማሰብ ነገሮችን ቢያንስ ምንም ባታደርጊለት በቃ ታዩ፣ ለራሱ ነገሮችን በራሱ መንገድ ሄዶ እንዲያስተካክል ታዩ። ልጁ በቃ ታዩ፣ ምንም ነገር አታድርጊው። በቃ አትድረሽበት፣ አልደረሰብሽ። አወተሽ እንደዚህ እስከ መቀለድ መድረስ ማለት ይሄ ትክክል አይደለም። ትክክል አይደለሽም ሲጀመር። በቃ እንዴ ታዩ፣ በቃ እሱ አግዙኝ አላለ እንዲያርጉልኝ አላለ አይደለ? ምንም ነገር አታደርጊለት፣ ግን ቢያንስ ሰላሙን ስጩ። በቃ ታዩ፣ እሱ በሄደበት እሱ በተራመደበት እንትን አትበይ፣ አትቀልጅበት። በቃ ልጁ ጭንቀት ላይ ነው ያለው። ተውት በቃ። እንዴ ከዚህ በላይ ምን ይሁንላችሁ? የራሱን ህይወት በሰላም እየመራ ነው ያለው እኮ። የራሱን ህይወት እንዲመራ ተውት። ለምንድን ነው በመሀል እየገባችሁ የምትበጠብጡት? እናንተ የራሳችሁን ነገር እዛው ላይፋችሁ ምሩ። ልጁን ግን ተውት በቃ። የራሱን ላይፍ የራሱን ችግር እንትን ይበልበት፣ ይፍታበት። ለምንድን ነው አእምሮ እንዲጨናነቅ የምታደርጉት? ለምንድን ነው አእምሮን ቢዚ የምታደርጉት? እንዴ ምንም ትክክል እያደረጋችሁ አይደለም። ነገሮችን በመረጋጋት አስቡ። ምንም በቃ ትክክል አይደላችሁም እስከናካቴው ማለት ነው። ስለዚህ ነገሮችን ቆም ብላችሁ ማሰብ የምትችሉ ከሆነ ቆም ብላችሁ አስቡ። ከልጁ ህይወት ውልቅ ብላችሁ ውጡ። በቃ ቤተሰብም አትበጡ እንዴ! እናንተ በዙሪያችሁ ስንት ሰዎች አሉ እኮ በእናንተ ምክንያት እየታወቁ ያሉት። ይሄ ምንም አግባብ አይደለም። የምትሄዱበትን መንገድ አንዳንዴ እያሰባችሁ መሄድ ጀምሩ። ስለዚህ ልጁን ታውት፣ እናንተ የምትፈልጉትን ሁኑ። ግን ይሄ ነገር ደግሞ እንትን እንደማይል ወቁት። በቃ ከዚህ በኋላ መወሰን ያለበትን ውሳኔ እሱ መወሰናል፣ ይወስን። በቃ መጠየቅ ካለባችሁ መጠየቅ አለባችሁ። በልጁ ላይ እንደዚህ መሳለቅ የለባችሁም። በሱ ስለተሰለቃችሁ ሳይሆን እንደተማረ ሰው ቆም ብሎ ስላሰበ ነው እስካሁንም ድረስ ዝም ያለው። ከዚህ በኋላ ግን የሚጠይቃችሁ አካል ይጠይቃችኋል። በቃ እሱን ስለሆነ የምትፈልጉት ማለት ነው።